ለምሳሌ this one is one dimensional እስማማን okay what about this one two dimensional አይደል ለምሳሌ እንደዚህ ስትሄድ one dimensional ነው እንዲህ ብትሄድስ two dimensional ነው በጣም ጥሩ እንዲህ one dimension ነው እንዲህ two dimension ነው እንዲህ ደግሞ three dimension ነው ወዴት እየሄድሽ ነው ያው ይሄ 2D ነው እዚህ 2D ላይ to the z መጨመር ነው ወደዚህ to the x ነው 1D ነው ይሄ y ነው አሁን 2D ሆነ to the space ደግሞ ስትመጡ ደግሞ ስንት አለ ማለት ነው 3D ወደ space ስለዚህ እንዲህ ስትሄዱ 1D ነው እንዲህ ስትሄዱ 2D ነው እንዲህ ያላችሁ ደግሞ እንዲህ ብትወጡ ደግሞ ስንት ይሆናል 3D ይሆናል ማለት ነው so at the same time ወደ ሶስት አቅጣጫ ብትሄድ ማለት ነው to the x to the y to the z ለምሳሌ ቺን ፓርከር ስትመለከቱ to the x እየሄደች ነው እየሄደች ነው ወደዛ አይደል ኦኬ ሌላስ ወደ ላይ ከፍ እያለች ነው እየሄደች አይደል ወደ y እያለች ነው ሶስተኛ ደግሞ ወዴት እየሄደች ነው ወደ ስፔስ ወደዚህ ደግሞ ወጣለች ከዋይት ቦርዱ ወጣለች 3 dimensional ለምሳሌ እንደ ኤግዛምፕል ይስር ማንንም ማንሳት ትችላላችሁ motion of what ኦይ motion of bird 2D ነው 3D ነው bird ወፍ ስትበር 2D ነው 3D ነው 2D ነው 3D ነው አስቧት አንድ ነው ፋምጡና እዚህ ላይ ለጥፏት እስኪ እና ትብረር እንዴት ነው የምትበረው it's 3D ወፏ እንዲህ ልትሄድ ትችላለች እንዲህም ልትሄድ ትችላለች ደግሞ እንዲህም ልትሄድ ትችላለች አይደል 2D ለምሳሌ አንድ ወፏ እንዲህ ልትበር ትችላለች 2D ከዛስ ደግሞ እንዲህም ልትወጣ ደግሞ ትላለች to the space 2 dimension እና ከፈለገች ወዴት ትወጣለች አንዳንዴ ከንፏን እንዲህ አርክታ ደግሞ እንዲህም ትወጣለች 3D ነው motion of a bird any other airplane motion of airplane ግልጽ ብሎ ይታያችሁም airplane ይታያችሁ ለምሳሌ መሬት ላይ ያለ 1D ነው የሚካሄደው አይደል ከዛ ሲነሳ 2D አይካሄድም ከዛ መሃል ላይ ደግሞ ካፒቴኑ ድንገት ደግሞ ሞቅ ቢለው ደግሞ ወዴት ሊያደርግ ይችላል እንዲህ ሊያዞራትም ይችላል to the space መውጣት ይችላል እንዲህ መሄድ ይችላል አይችልም ይችላል it's also 3D ስለዚህ motion of bird እና motion of plane የፕሮጀክታይል ኤግዛምፕል መሆን አይችሉም ማለት ነው they are 3 dimensional motion they are not 2 dimensional motion don't forget that እስማማና ጎበዞች እሺ ስለዚህ ከዚህ ውስጥ እኔና እናንተ የምንመለከት የትኛው ነው 2D motion in 2D ማለት ነው okay motion in 2D ውስጥ ማን እንደ ኤግዛምፕል አንስተናል projectile እና circular motion let's start projectile motion እንጀምር ማለት ነው projectile motion okay what does it mean projectile the word projectile what does it mean projectile መወንጨፍ እስቲ ወንደፍ በቃ አሁን አንተ ጥሩ እየለመዳችሁ ቀጣ በአማርኛ ዲፋይን ማድረግ ጀምራችሁ መወንጨፍን አብራሩ እስኪ launch እሺ በጣሊያንኛስ እሺ projectile is an object that moves through the air አይደል is an object ነው ምን አይነት ኦብጀክት ነው that